የወር አበባሽ ያለምንም አይነት ግንኙነት ወይንም እርግዝና እየቀረብሽ ተቸግረሻል? በተጨማሪም ደግሞ ያልተለመደ በፊት ላይ ብጉር መውጣት እንዲሁም ያልተለመደ የሰውነት ክብደት መጨመር እየገጠመሽ ነው? ይህ ምን ሊሆን እንደሚችል አስበሽ ታውቂያለሽ? እስኪ ዛሬ ስለዚህ ነገር ምንነትና መንስኤዎች እንዲሁም ደግሞ ተያያዥ ምልክቶቹንና መፍትሄዎቹን ለማየት እንሞክር። ሰላም ውድ የቻናሌ ቤተሰቦች፣ ዶክተር ኤላይን እባላለሁ። በዛሬው ቪዲዮ ደግሞ ስለ ፒሲኦኤስ ስለተባለ የሴቶች የሆርሞን መዛባት ወሳኝ የሆነ መረጃ ይዤላችሁ ቀርቤያለሁ። ስለ ጤናዋ በቂ እውቀትና ግንዛቤ ያላት ሴት ለመሆን ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። መጀመሪያ ፒሲኦኤስ ማለት ምን ማለት ነው የሚለውን ስንመለከት ይህ በሴቶች የመራቢያ ዕድሜ ላይ የሚከሰት የተለመደ የሆርሞን መዛባት ችግር ሲሆን በዚህ ጊዜ በኦቫሪ ወይንም በእንቁላል ከረጢት ውስጥ ትናንሽ ኪስ መሰል ውሃዎችን የያዙ ሲስት የምንላቸው ነገሮች ሊፈጠሩ ይችላሉ። በተጨማሪም ደግሞ ተያያዥነት ሊኖረውም ላይኖረውም በሚችል መልኩ ደግሞ የሆርሞን መዛባት ይኖራል ማለት ነው። ታዲያ መንስኤው ምንድነው የሚለውን ስናይ ትክክለኛው መንስኤ ሙሉ በሙሉ በሳይንስ የታወቀና የተረጋገጠ ነገር የለውም። ለዛ ነው ሲንድረም ነው የምንለው። ሲንድረም ስንል አንድ ነገርን ብቻ የሚይዝ አይደለም፣ ብዙ ነገሮችን በውስጡ ሊይዝ ይችላል ማለት ነው። ከነዚህ መንስኤዎች ውስጥ አንደኛው በዘር ውርስ ወይንም ደግሞ ጄኔቲክስ ሊሆን ይችላል የሚል መላምት አለ። ሁለተኛው ደግሞ የሆርሞን አለመመጣጠን በጣም ከፍ በሚልበት ጊዜ ላይ ከሰውነት ክብደት ጋርም ተያይዞ ሊሆን ይችላል፣ ያ ነገር ሊያመጣው ይችላል የሚል መላምትም አለ። ሶስተኛው ደግሞ የኢንሱሊን መቋቋም ወይንም ደግሞ ኢንሱሊን ሬዚስታንስ የምንለው ነው። አንድ ሴት ያለውን በሰውነቷ ላይ ያለው ኢንሱሊን መጠኑ በጣም ከፍተኛ በሚሆንበት ጊዜ ያንን መቋቋም ስለማትችል ያ ደግሞ ላላስፈላጊ ውፍረት ይዳርጋታል። ያ ውፍረት ደግሞ ላላስፈላጊ የሆርሞን መዛባት ይዳርጋታል። ስለዚህ ተያያዥነት ያለው ሉፕ የሆነ አይነት መንስኤ እንዳለው ነው ማለት ነው ሳይንሱ የሚያስቀምጠው። ታዲያ ዋና ዋና ምልክቶቻቸው ምንድናቸው? ትስስሩስ ምንድነው የሚለውን ስንመለከት አንደኛና ዋነኛው የወር አበባ መዛባት ነው። የወር አበባ መቅረት ሊሆን ይችላል፣ መዘግየት ሊሆን ይችላል፣ በጣም መቀነስ ሊሆን ይችላል፣ ወይንም ደግሞ በጣም መብዛትም ሊሆን ይችላል። ስለዚህ የወር አበባ መዛባት፣ በአብዛኛው ጊዜ ግን የወር አበባ መቅረት ይከሰታል ማለት ነው። ሁለተኛው ከፍተኛ የሆነ የአንድሮጅን ሆርሞን በሰውነት ውስጥ እንዲሆን ማድረግ ነው። ይህም ማለት ከሴት ልጅ የአንድሮጅን ሆርሞን መጠኗ በጣም ትንሽ፣ ምክንያቱም ሴት ስንሆን በሰውነታችን ውስጥ የሆርሞን መጠን ከፍ የሚለው የኢስትሮጅን እና የፕሮጀስትሮን ነው። በወንዶች ላይ ደግሞ የአንድሮጅን ሆርሞን ከፍተኛ ይሆናል። እኛ ጋር ያለው የአንድሮጅን መጠን በጣም አነስተኛ መሆን ያለበት፣ ነገር ግን በተቃራኒው በሰውነት ውስጥ የወንድ ሆርሞን መጨመር ይኖራል ማለት ነው በፒሲኦኤስ ወቅት። ታዲያ ይህ ምክንያት በፊትና በሰውነት ላይ ያልተፈለገ ፀጉር ማደግ እንዲሁም ደግሞ አናት ላይ ያለ ፀጉር ላይ የፀጉር መሳሳትን እንደገና ብጉር መውጣት፣ የድምፅ መጎርነን ምናምን ሊከሰት ይችላል፣ ልክ ወንዶች ላይ እንደሚታየው ማለት ነው። ሶስተኛው ክብደት መጨመርና የቆዳ መጥቆር ከኢንሱሊን መቋቋም ጋር ተያይዞ ክብደት ለመቀነስ መቸገር። አሁን ለምሳሌ ብዙ ዳይቶችን ብትሞክሩ ምናምን ያ ነገር ላይሳካ ይችላል። ኤክሰርሳይዝ ስታደርጉ እንደ በፊቱ መቀነስ ላትችሉ ትችላላችሁ። ይሄ ታዲያ ምንን ያሳያል ማለት ነው? ፒሲኦኤስን ያሳያል ማለት ነው። በተጨማሪ ደግሞ በአንገት ዙሪያ ወይንም በብብት ስር የቆዳ መጥቆር በብዛት ይህ ከጽዳት ጋር ምናምን የታየ ብዙ ዘዴዎችን መፍትሄዎችን ዩቲዩብ ላይ ምናምን ልታዩ ትችላላችሁ። ነገር ግን ያው ይሄ ከአካንቶሲስ ናግሪካንስ እንለዋለን። ይህም ከኢንሱሊን ሬዚስታንስ ጋር ተያያዥነት ያለው ነው ማለት ነው። ስለዚህ እነዚህ ምልክቶች በዋነኝነት አሉ። ታዲያ ይህ መፍትሄው ምንድን ነው? የህክምና መንገዶች ውስጥ ምንድን ናቸው የሚለውን ስንመለከት ደግሞ አንደኛ የአኗኗርና የአመጋገብ ዘዴን ማስተካከል ነው። ስኳርና የተጣራ ካርቦሃይድሬትን በተቻለ አቅም መቀነስ፣ ዳይሬክትሊ ስኳር የጨመረን የምንጠቀምባቸው ቦታዎችን መቀነስ፣ እንደገና የተጣራ ካርቦሃይድሬት የምንላቸው ልክ እንደ ፓስታ፣ መኮሮኒ፣ ፍርኖ ዱቄት ምናምን የመሳሰሉ ሪፋይንድ ካርቦሃይድሬትስ የምንላቸውን ነገሮችን በመቀነስ ፋይበር የበለጸጉ ጤናማ የሆኑ ኦር ደግሞ ኮምፕሌክስ ካርቦሃይድሬትስ የምንላቸው እንደ አጃ የመሳሰሉ እንዲሁም ደግሞ ከተለያዩ እንደ ምስር ምናምን ካሉ የምናገኛቸው ከፕሮቲን በተጨማሪ ኮምፕሌክስ ካርቦሃይድሬቶች ስላሉ እንደነሱ አይነት ምግቦችን ማዘውተር፣ ፕላስ እንጀራ ራሱ በራሱ ኮምፕሌክስ ካርቦሃይድሬቶች ስላሉት ከዳቦ ይልቅ እንጀራን መምረጥ የመሳሰሉት ዋነኛ መፍትሄ ሊሆኑ ይችላሉ። እነዚህ የኢንሱሊን መጠንን በማስተካከል ሆርሞኑ የተረጋጋ እንዲሆን ያደርጋሉ። የኢንሱሊን መጠን በሚቀንስበት ሰዓት ደግሞ ሬዚስታንሱም እየቀነሰ ይሄዳል ማለት ነው። በኢንሱሊን ሬዚስታንስ ላይ ሌላ ለብቻው ሰፋ ያለ ቪዲዮ ሰራለሁ።
እሺ ሁለተኛው ደግሞ የሰውነት ክብደትን ለመቀነስ መሞከር ነው። አነስተኛ ክብደት ብቻ መቀነስ በራሱ የወር አበባ ዑደትን ለማስተካከል እና የሆርሞን ሚዛንን ለመጠበቅ እጅግ ከፍተኛ አስተዋጽኦ አለው። ስለዚህ ትንሽዬ ኢቨን 5 ኪሎ እና 4 ኪሎ መቀነስ ራሱ ሆርሞናል ኢፌክቱ በጣም ከፍተኛ ነው። ስለዚህ ደግሞ ይህንን ኢንተርሚተንት ፋስቲንግ በመጠቀም ሊሆን ይችላል፣ የተለያዩ ኤክሰርሳይሶችን በመጠቀም ሊሆን ይችላል ለመቀነስ መሞከር። በአንዴ ብዙ መቀነስ ላይ ይጠበቅባችሁ ይችላል፣ ግን አንዴ ደግሞ ሆርሞናችሁ ቼንጅ ካደረገና መስተካከል ከጀመረ በኋላ ሞር ኢዚ ስለሚሆን ማለት ነው። ሌላኛው የሕክምና እርዳታ ማግኘት ነው። ሐኪም በምታማክሩበት ጊዜ እንደ አስፈላጊነቱ የወር አበባን የሚያስተካክሉ የተለያዩ የሆርሞን መድኃኒቶች ይሰጣሉ። በተጨማሪ ደግሞ የኢንሱሊን መጠንንም ሊያስተካክሉ የሚችሉ የተለያዩ ሕክምናዎች ሊታዘዙ ይችላሉ። ወፍራለሁ፣ አልበላም፣ ግን አልከሳም ምናምን ያልና ሁል ጊዜ ዳይሬክትሊ ከመብላት አለመብላት ጋር ላይሆን ይችላል ማለት ነው። ኤክሰርሳይዝ ባለማድረግሽ ምክንያት ላይሆን ይችላል። ታዲያ የወር አበባው ያለማቋረጥ እየጠፋ ካስቸገረ፣ ለማርገዝ አስበው ከተቸገሩ፣ ወይንም ከቁጥጥር ውጭ የሆነ ክብደት መጨመር፣ የፊት ፀጉር መውጣት ምናምን ካጋጠመ የፅንስና ማህፀን ሐኪም ማማከር ግዴታ ነው ማለት ነው። እንግዲህ ዛሬ ስለ ፒሲኦኤስ ምንነት እና ምልክቶች ያው ጥቂት በሚባል መልኩ ቢሆን ዋና ዋና ነጥቦቹን ለማየት ሞክረናል። ቪዲዮውን ከወደዱት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች ሴቶችም እንዲደርስ ተላልፉላቸው። በቀጣይ በሌላ ርዕስ እስከምንገናኝ መልካም ጊዜ